ሰላም ጋይስ እንዴት ናችሁ? በኤግዚት ኤግዛም ሊንክ በተመለከተ አብዛኞቹ ተማሪዎች እየተወዛገባችሁ ትገኛላችሁ። በኢንቦክስ መጣችሁ በዩቲዩብ ኮሜንት ስርም ሀሳብ አስተያየታችሁ እየገለጻችሁልኝ ነው። ሊንኩ እየሰራልን አይደለም፣ ሊንኩ ሌላ ነው ወይስ ይሄ የውሸት ሊንክ ነው? ምን እያደረጋችሁ ነው? ወይስ ሊንኩ ለሌላ ሰው ብቻ ነው የሚሰራው ለኔ እየሰራልኝ አይደለም? ኤግዚት ኤግዛም ምዝገባ ሊያመልጠኝ አይገባ፣ ኤግዚት ኤግዛም መፈተን እፈልጋለሁ እያላችሁ ትገኛላችሁ። ሁሉንም አብረን ብሬክዳውን አድርገን የምናይ ይሆናል ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ ቪዲዮን ደግሞ ላይክ ማድረግ ይኖርባችኋል። እንዲህ አይነት ኢንፎርሜሽኖች ከወዲሁ ስለምንለቅላችሁ ከአሁኑ ቻናላችን ሰብስክራይብ ማድረግ ግዴታ ይኖርባችኋል ማለት ነው። ወደ ዋናው ጉዳይ ስንገባ ሊንኩ እየሰራልን አይደለም ለምትሉ ተማሪዎች፣ አዎ አሁን ላይ እየሰራ አይደለም። ከቀናቶች በፊት ቴሌግራም ገጹ ላይ ትምህርት ሚኒስቴር አጋርቶት ነበር። ይሄን በዚህ ሊንክ ገብታችሁ እንድትመዘገቡ ብሎ ነበር። ግን አሁን ተመልሼ ሳየው ከኦፊሻል ቴሌግራም ገጹ ድሌት አድርጎታል። ለምን እንደሆነ አይታወቅም። ግን ሊንኩ በዚህ ነው የምትመዘገቡት። ቀጣይ ያን አመትም ተማሪዎች በዚህ ሊንክ ስለተመዘገቡ አሁን ላይ ሊራዘም አይራዘም ምንም እናውቀው ነገር የለም። አዲስ መረጃ ሲኖር የምንለቅላችሁ ይሆናል ማለት ነው። አሁን ላይ መረጋጋት ይኖርባችኋል ማለት ነው። ለቻናላችንም አዲስ ከሆናችሁ ሰብስክራይብ ማድረግ ይኖርባችኋል።